ሰሎሜ ይባላለሁ። የ28 ዓመት ወጣት ነኝ። ትንሽ የሆነ ድርጅት ውስጥ በግራፊክ ዲዛይነርነት ሰራለሁ። ከውጪ ሲታይ ህይወቴ መደበኛ ይመስላል። ስራ፣ ጓደኝነት፣ ከዛ ትንሽ የፕሮግራም ዝግጅቶችን እካፈላለሁ። ነገር ግን ባሳለፍኩት ጥቂት ወራቶች ውስጥ ህይወቴ ባላሰብኩት መንገድ ተለወጠ። የተከሰተውን ልነግራችሁ እፈልጋለሁ። ማንንም ለማስፈራራት አይደለም፣ ነገር ግን በውጪ ሲታዩ ጤነኛ የሚመስሉ ሰዎች እንዴት ያልተገለጠ ማንነት እንዳላቸው ያሳያችኋል። ኢዮብን ከተማው ባለ በአንዲት ካፌ ውስጥ ተዋወቅኩትኝ። ቆንጆና የሚስብ ሰውነት አለው። ባህሪውም ቀልደኛ፣ ሰው አስደሳች ነገር ነው። በዛ ላይ ደግሞ በጣም ቸር ሰው ነው። ለእያንዳንዱ ነገር በጣም ትኩረት ይሰጣል። መጀመሪያ የእድለኝነት ስሜት ተሰምቶኝ ነበር። ጓደኞቼ ግን ተጠንቀቂ ይሉኝ ነበር። እኔ ግን ያለኝን ነገር ሊያጠፉ ቢመስሎ ተሰማኝ። ቀስ በቀስ ወደ ሞቀ ፍቅር ገባን። ሁሌም ከኔ ጋር መሆን ይፈልጋል። ጓደኞቼ መተዋወቅ፣ ስራዬ፣ ቦታዬ መምጣት፣ ብቻ ለሰከንድ እኔ መለየት አይፈልግም ነበር። የሆነ ጊዜ ላይ ጓደኞቼ እንግዳ የሆኑ መልእክቶች ይደርሷቸው ጀመር። ማንነቱ ያልታወቀ አካውንት ስለኔ ውሎ፣ አድራሻ ይጠይቃቸው ጀመር። መጀመሪያ ላይ ችላ አልኩት። ነገር ግን መልእክቱ መደጋገም ሲጀምር ፍርሃት ተሰማኝ። የሚገርመው ደግሞ በጣም ቅርብ ለምላቸው ጓደኞቼ ነበር የሚደርሳቸው። መልእክቱን ስክሪንሾት አድርገው ያሳዩኝ ጀመር። ይሄን ነገር ማን እያደረገው እንደሆነ ለማወቅ በጭራሽ አልቻልኩም። አንድ ቀን የቅርብ ጓደኛዬ ናኦል እየተጫወትን በነበረበት ሰዓት ሰሎሜ ይሄንን የሚያደርገው ኢዮብ ነው አለኝ። ኢዮብ? አንተ በጣም የምታሳፍር ሰው ነህ። እሱ ለእንደዚህ አይነት ነገር ጊዜም የለውም። ናኦል እንድረጋጋ ካደረገኝ በኋላ ስልኩን አውጥቶ የተጻፈለትን መልእክት አሳየኝ። ሰሎሜ እንዴት ነች? አብራችሁ ዛሬ አየኋችሁ። ታምራለች አይደል? ይል ነበር። የዛን ቀን ማታ ታዲያ ኢዮብን ፊት ለፊት ተጋፈጥኩት። እሱ እንደዚህ አይነት ነገር እያደረገ እንደሆነ ስጠይቀው በጣም አዝናለሁ፣ እንዴት ትጠራጠሪኛለሽ አለኝ። በጣም የበደለኝነት ስሜት ተሰምቶኝ አቀፍኩትኝ። እኔ ምን ያህል እንደምሳሳልሽ እና እንደምወድሽ ልትረጂ እንደማትሽ አሁን ገብቶኛል። አልፈርድብሽም። ምንም ያህል ብጠራጠረውም አመንኩትኝ። ነገር ግን በተለያዩ አካውንቶች አሁንም መልእክቱ መላኩን ቀጠለ። አንድ ቀን ግን ላልፈው የማልችለው ነገር ተፈጠረ። ወደ ሻወር በገባበት ሰዓት ኮምፒውተሩ ላይ እነዛን የተለያዩ አካውንቶች አገኘኋቸው። መጀመሪያ ላይ ጥዬው ለመሄድ ነበር ያሰብኩትኝ። ነገር ግን እስከሚወጣ እንደምንም ታግሼ የጠበቅኩት። ያየሁትንም ነገር እንዲያስረዳኝ ስጠይቀው አንቺ እንደምታስቢው አይደለም አለኝ። ይህን ሁላ ጊዜ አንተ ነበርክ ማለት ነው ብዬ ጮኩበት። ሊቀርብኝ ሲል ወደ ኋላ ሸሸውበት። ያን ጊዜ ፊቱ ሁላ ተቀያየረና ያደረኩልሽን ነገር በሙሉ እንደዚህ ነው የምትመልሽልኝ አለኝ። እጄን በኃይለኛው ይዞ ከግድግዳው ጋር አጋጨኝ። እነዚህ ያንቺ ጓደኞች አይደሉም። አንቺን የምፈልግሽ እኔ ብቻ ነኝ። ጓደኞችሽ እኔና አንቺን ለመለያየት ነው የሚፈልጉት። የሚላኩልሽን መልእክቶች የማላይ ነው እንደሚመስልሽ። እጄን እየጎተተ ወደ ሆነ ክፍል ውስጥ ወስዶ ወረወረኝ። እስክንነጋገር ድረስ ከዚህ መውጣት አትችይም። ክፍል ውስጥ በተቀመጠ አንድ የአበባ ጠርሙስ አንስቼ አናቱን አልኩት። በኃይለኛው ስለነበረ የመተውትኝ ራሱን ስተወደቀ። ይህን ጊዜ ዞር ብዬ እንኳን ሳልመለከተው ከአፓርትመንቱ በሩጭ ወጣሁኝ። ፖሊሶች ጋርም በመደወል የተፈጠረውን ነገር አስረዳዋቸው። በዛን ቀን ሌሊት ታዲያ ተያዘ። ነገር ግን በሚቀጥለው ቀን ማረጋገጫ ስላላገኘን ማሰር አንችልም ብለው ለቀቁት። በጣም ነበር የደነገጥኩት። ታዲያ የምኖርበት አፓርትመንት ሁሉም ቁልፍ ስለነበረው እንዳለ ቀየርኳቸው። ከሳምንትም በኋላ ጓደኞቼ መዝናናት አለብሽ ብለው ወደ አንድ መዝናኛ ወሰዱኝ። ምንም እንኳን ልቤ ባይፈቅደውም ትክክል እንደሆኑ ስለገባኝ ብቻ አብሬያቸው ሄድኩኝ። እንደምንም ራሴን ለማዝናናት እየሞከርኩኝ ነበር። የሆነ ሰዓት ላይ ከፓርቲው ወጣ ብለን ንፋስ ለመቀበል ተያይዘን ወጣን። በዛን ሰዓት የኢዮብ መኪና ከርቀት ተመለከትኩት። በፍርሃት ደርቄ ቀረሁኝ። ከቆምኩበት እጄን ይዘው እንደምንም ብለው አንቀሳቀሱኝ። ኢዮብ ከመኪናው ከመቅጽበት ወርዶ ወደ እኔ እየተንደረደረ መጣ። በእጁ የተሰበረ የመስታወት ቁራጭ ይዟል። አሁን ላይ በትክክል እንኳን ላስታውሳቸው የማልችላቸው ቃላቶችን እየተናገረ ነበር። ናኦል ከጥቃት ሊከላከልልኝ ሲል ትግል ጀመሩ። ነገር ግን ኢዮብ ጠንካራ ስለነበር ናኦል ላይ ከባድ የሆነ ጉዳት አደረሰበት። ብዙም ሳይቆይ ግን አካባቢው ላይ ፖሊሶች መጡ። እኔና ጓደኞቼ ቃል ለመስጠት ወደ ጣቢያ ሄድን። ይህን ጊዜ በቂ ማስረጃና ምስክር ስለነበር ቀላል ሆነልኝ። ፍርድ ቤት አቀረብኩት። ተገቢውን ቅጣት አገኘ። ነገሩ ከተከሰተ 6 ወራት አለፉት። የተማርኩት ነገር አውሬ ሰዎች ሁሌም አይደበቁም። ይልቁንስ ፊት ለፊታችን ሊሆኑ ይችላሉ። ታሪኬን ከወደዳችሁትና ከተማራችሁበት ኮመንት ማድረግ እንዳትረሱ። አመሰግናለሁ።